በቅርቡ እየወጡ ያሉ ጥናቶች እንደሚያሳዩት በአመት ወደ 780 ሺህ የሚጠጉ ሰዎች ራሳቸውን ያጠፋሉ። በሚያሳዝን ሁኔታ ከነዚህ ራሳቸውን ከሚያጠፉ ሰዎች ውስጥ ከፍተኛውን ቁጥር የሚይዙት እድሜያቸው ገና ከ25 እስከ 35 ውስጥ ያሉ ወጣቶች መሆናቸው ነው። ተመራማሪዎቹ በጥናታቸው ጽሑፍ ላይ እንዳሰፈሩት እነዚህ ራሳቸውን የሚያጠፉ ሰዎች አብዛኞቻቸው ከፍተኛ ድባቴ ወይም ዲፕሬሽን ውስጥ የነበሩ የፖርኖግራፊና የማስተርቤሽን ሱሰኞች መሆናቸውን አረጋግጧል። ዛሬ ላይ ኢንተርኔት የሚያስጠቅም ስልክ ያላቸው አብዛኛው ወጣቶች የዚህ ልምምድ ተጠቂ ናቸው። በዚህ ቪዲዮ ፖርኖግራፊና ማስተርቤሽን ወንድነታችሁን፣ እውነተኛ ማንነታችሁንና አቅማችሁን አምቆ በመያዝ እንዴት በባርነት እየገዛችሁ እንደኖረና ለ21 ቀናት ብቻ ከዚህ ልምምድ ብትወጡ በሕይወታችሁ የሚፈጠሩ በጥናት የተረጋገጡ ታምራዊ ለውጦችን እንመለከታለን። ለቁም ነገር እንደመጣ ሰው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በመጀመሪያ በ21 ቀን ውስጥ 3 ሳምንቶች አሉ። ሶስቱም ሳምንቶች ከዚህ ልምምድ ለመውጣት በምትታገሉበት ጊዜ የየራሳቸው በረከትና መከራ ይዞባችሁ ይመጣሉ። ነገር ግን ከዚህ ቆሻሻ ህይወት ለመውጣትና ደካማ ማንነታችሁን ከውስጣችሁ ለማስወገድ ቆርጣችሁ እስከተነሳችሁ ድረስ መቀበል የሚኖርባችሁ የተወሰኑ መከራዎች ይኖራሉ። በዚህ ከተስማማን ቪዲዮን እንጀምር። የመጀመሪያው ሳምንት ከራስ ጋር ጦርነት። በዚህ ልምምድ ውስጥ በነበራችሁ ጊዜ በማወቅም ሆነ ባለማወቅ አይምሯችሁን አንድ ነገር አስለምዳችኋል። እርሱም ዶፓሚን ይባላል። ይህ ሆርሞን ከአይምሯችን ጋር ቀጥተኛ ግንኙነት አለው ሲሆን በውስጣችን የደስታ ስሜት እንዲፈጠር የሚያደርግ ንጥረ ነገር ነው። ታዲያ ፖርኖግራፊ ስትመለከቱ ወይም ማስተርቤት ስታደርጉ ለተወሰኑ ደቂቃዎች ከፍተኛ ደስታ ስሜት በውስጣችሁ ይፈጠራል። ለዚህ ምክንያት ደግሞ ይህን ርኩሰት ስትፈጽሙ ከፍተኛ መጠን ያለው ዶፓሚን ወደ አንጎላችሁ እየተረጨ ስለሆነ ነው። ታዲያ ይህ ድርጊት ሲደጋገም አንጎላችሁ ያንን ዶፓሚን ይለምድና በየጊዜ ይህን ርኩሰት እንድትፈጽሙ እናንተን ማስጨነቅ ይጀምራል። ምክንያቱም ጊዜያዊም ቢሆን ከፍተኛ ደስታ እንደሚያስገኝለት ታውቋልና። ታዲያ ከዚህ ልምምድ በኋላ ከዚህ ህይወት ለመውጣት ስትወስኑ በአይምሯችሁና በእናንተ መሃል ትልቅ ጦርነት ይፈጠራል። አይምሯችሁ ያንን ደስታ እንድትሰጡት ከፍተኛ የድብርትና የድካም ስሜት ይለቅባችኋል። እንደምንም ብላችሁ ስትታገሉት ደግሞ በፊት የተመለከታችሁትን ምስሎችን ወደ ሐሳባችሁ እያመጣ ስሜታችሁን ለመቀስቀስ ይሞክራል። በዚህ ሰዓት ማድረግ ያለባችሁ ወሳኙ ነገር ከቤታችሁ በመውጣት ስፖርት መስራት ወይም ሻወር በመውሰድ ራሳችሁን ማቀስቀስ ትችላላችሁ። በፍጹም ብቻችሁን ለመሆን እንዳትሞክሩ። ጦርነቱ በዚህ ብቻ አበቃም። ማታ ማታ በህልማችሁ ሁሉ ሳይቀር ይህን ምስል ወደ አይምራችሁ በማምጣት ይረብሻችኋል። ያን ግን ይህን አስታውሱ፣ ያንን የፈጸማችሁት እናንተ አይደላችሁምና ራሳችሁን በፍጹም አትውቀሱ። ከዚህ በተጨማሪ በዚህ ወቅት ከፍተኛ ድካምና ምንም ነገር ለማድረግ ተነሳሽነት ማጣት ያጋጥማችኋል። ነገር ግን ይህ ከእናንተ ጋር የሚቀጥል አይደለምና እናንተ በውሳኔያችሁ ላይ እየጸናችሁ ስትሄዱ አይምሯችሁ ተስፋ እየቆረጠ ይሄዳል እና ሌላ ስትራክቸር መፍጠር ይጀምራል። ይህ ሁሉ ሂደት መሆኑ ደግሞ በመጀመሪያዎቹ 7 ቀናቶች ውስጥ ነውና በፍጹም ተስፋ አትቁረጡ። ሁለተኛው ሳምንት የለውጥ ጅማሬ። እነዛ የመከራ ቀናት ካለፉ በኋላ በሁለተኛው ሳምንት አይምሯችሁ ከቁጥጥራችሁ ስር ይሆናል። ይሄ ማለት ደግሞ ሙሉ በሙሉ ከዛ ሐሳብ ይወጣል ማለት አይደለም። ትናንሽ ቀዳዳዎችን ሲያገኝ ያንን እርኩሰት እንድታረጉ እንደ ሐሳብ ይጠቁማችኋል። ለምሳሌ ማታ እንቅልፍ እምቢ ሲላችሁ ለምን እንዲያታረግም በማለት ይመክራችኋል። ነገር ግን እንደ በፊቱ አያስገድዳችሁም። ከዚህ ልምምድ ከወጣችሁ 1 ሳምንት በኋላ በሁለተኛው ሳምንት ከዚህ በፊት ተሰምቷችሁ የማይታወቅ ጥንካሬና በራስ መተማመን ይሰማችኋል። መንፈሳችሁ ስታደስ ይታወቃችኋል። የማስተዋል አቅማችሁም ይጨምራል። ይህ ብቻ አይደለም። ከዚህ በፊት ትኩረት የማይሰጧችሁ ሰዎች ሁሉ መገኘታችሁን ማስተዋል ይጀምራሉ። በሱስ ባርነት ታምቆ የቆየ ውበታችሁም ውስጣችሁ ሰላም ሲያገኝ በፊታችሁ ላይ መታየት ይጀምራል። ፍጹም ጤነኛ፣ ፍጹም ጠንካራና ከተለምደው ውጭ የሆነ ሰላም ወደ ልባችሁ መፍሰስ ይጀምራል። እነዚህ ለውጦች መታየት የሚጀምሩት የቴስቶስትሮን መጠናችሁ ከፍ እያለ ስለሚሄድ ከነበራችሁበት ሱስ ከወጣችሁ ከ8 እስከ 14 ባሉ ቀናቶች ውስጥ እነዚህ ለውጦችን በራሳችሁ ላይ ማየት ትጀምራላችሁ። ሶስተኛው ሳምንት የማንነት ንቅለ ተከላ። በሶስተኛው ሳምንት በፊት ከእናንተ ጋር የነበረ ደካማ ልፍስፍስና ሴሰኛ ማንነታችሁ ከውስጣችሁ የሚነቀልበት ጊዜ ነው። በዚህ ሳምንት አይምሯችሁ አዲስ የህይወት መንገድ ወይም ስትራክቸር ይገነባል።
ከመቼውም ጊዜ የበለጠ የተሳለና በፍጥነት ምላሽ የሚሰጥ ይሆናል። በዚህ ሳምንት ላይ ሆናችሁ ከ2 ሳምንት በፊት የነበራችሁን ማንነታችሁን ቆም ብላችሁ ስትመለከቱ ምን ያክል የቆሸሸ ህይወት ውስጥ እንደነበራችሁ ይገባችኋል። ይህ ጊዜ አይምሯችሁ ሌላ ህይወት መንገድ እየፈጠረ ያለበት ጊዜ ስለሆነ አዲስ ልማድ ማዳበር ይኖርባችኋል። በፊት ደስታ የሚሰጣችሁ ፖርኖግራፊ ከሆነ አሁን ይህን ልማድ በሌላ ልማድ ተኩት። ለምሳሌ ስፖርት ወደ መስራት ለውጡት። አይምሯችሁ የደጋገማችሁትን ነገር ይቀበላልና ከጥቂት ጊዜ በኋላ ስፖርት መስራትን እንደ ደስታ ምንጭ መቁጠር ይጀምራል። በዚህ ሳምንት ከሚፈጠሩ ለውጦች ሌላኛው ሰዎች በእናንተ መሳብ ይጀምራሉ። እንደተለወጣችሁም ለእናንተ ይናገራሉ። አቋማችሁ ይቀየራል። አስተሳሰባችሁና አነጋገራችሁ ሁሉ ሳይቀር ይለወጣል። እናንተ በውሳኔያችሁ ላይ እየጸናችሁ በሄዳችሁ ልክ እንደገና እንደተወለዳችሁ ለመኖር መጓጓት ትጀምራላችሁ። ነገር ግን አንድ መርሳት የሌለባችሁ ነገር በየትኛውም አጋጣሚ በሆነ ስህተት ያንን የማትፈልጉትን ነገር ፈጽማችሁ ራሳችሁን ብታገኙ ራሳችሁን በፍጹም አትውቀሱ። ይልቅ እንዴት ያንን ስህተት እንደሰራችሁ በጥንቃቄ መርምሩና በድጋሜ ያንን ስህተት ላለመስራት ሞክሩ። ሕይወታችሁን በድሮ ማንነታችሁ ሳይሆን በአዲሱ ማንነታችሁ መምራት ጀምሩ። አስታውሱ፣ ደካማ ማንነታችሁ እስኪሞት ዋጋ ሊያስከፍላችሁ ይችላል። ነገር ግን ቆራጥ ከሆናችሁ አሸናፊ ናችሁ። ክቡራን ቤተሰቦቼ ከዛሬ ቪዲዮ እንደተማራችሁበት ተስፋ አድርጋለሁ። የምትጨመር ሀሳብ ካለ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።